ያው በክልላችን በአጠቃላይ አሉ ተብሎ በሂውማን ሪሶርስ በኩል ተመዝግቦ ያሉ ጤና ባለሙያዎች ከ28000 በላይ ጤና ባለሙያዎች በተለያዩ የሙያ አይነቶች አሉ። እነዚህ በሙሉ ላይሰንሳቸው የታደሰና አክቲቭ የሆነ የሙያ ፍቃድ እንዲኖራቸው ይጠበቃል ማለት ነው። ስለዚህ ሁሉም ላይሰንስ የታደሰ ይዘው እንዲገኙ ነው የሚያስገድደው። ጤና ሚኒስቴርን በሰርኩላር ደብዳቤ እንደገለጸው ኖ ላይሰንስ ኖ ፕራክቲስ ብሎ ነው ያስቀመጠው። ስለዚህ ላይሰንስ ማይኖራቸው በሙያቸው አገልግሎት ሊሰጡ አይችሉም ማለት ነው። ስለዚህ ሌላ ችግር ውስጥ ሳይገቡ ሁሉም ሙያ ፍቃዳቸውን በአግባቡ አሳድሰው የአገልግሎት መስጠት ይጠበቅባቸዋል ማለት ነው። ጤና ባለሙያዎችን ለማስተዳደር በወጣው መመሪያ እና ደንብ መሰረት የምንሄድ ከሆነ በጣም ጤና ባለሙያዎችን ለከፍተኛ ገንዘብ ቅጣት የሚዳርግ ይሆናል ማለት ነው። ከዚህ በኋላ ያንን ተግባራዊ ስለምናደርግ ይሄን እድል ተጠቅሞ በዘመቻ የሚሰራ ስራ መሆኑን አውቀው ሁሉም አካባቢ ያለ ጤና ባለሙያ ባለበት ሆኖ አመልክቶ ካመለከተ በኋላ በቢሮ ደግሞ ታይቶ አፕሩቭ በሚሆንበት ጊዜ በአግባቡ መጥቶ የሚወስዱበትን ሂደት ፈጥሮ የሙያ አገልግሎት ሰርቲፊኬት ይዘው መጠቀምና ማገልገል እንዳለባቸው በድጋሚ ለማሳሰብ እንወዳለን። እነሱ የሚመዘገቡበትን ዌብሳይት ሁሉም ያውቃሉ። እስከ ታች በዞን ደረጃም በወረዳ ደረጃም በተቋም ደረጃም የሚያመለክቱት ዌብሳይት ተገልጾላቸዋል። ከዚህ በፊት የሲስተም ችግሮችን ነበሩ፣ እነዛ ፊክስ ተደርገዋል። አሁን ብዙም የሚያስቸግር ነገር ስለሌለ እኛ ትኩረት ሰጥተን በዚህኛው መግለጫ መስጠት የምንፈልገው መዘናጋት እንዳይኖር ያልታደሰ ነገር መኖሩን ራሱን ቼክ አድርጎ ሁሉም ባለሙያ እንዲያመለክት የሚለውን መልእክት ማስተላለፍ ነው የምንፈልገው። በቀረችው 5 ቀን ውስጥ አመልክተው ቀጥሎ ደግሞ አፕሩቭ ተደርጎ የሚሰጥበትን ሂደት እንዲከታተሉ ጥሪ እናቀርባለን።